እንኳን ወደ አቶ ቴካ አብሪሽ በደህና መጡት። እባኮ ሰብስክራይብ አድርጉ፣ ተመዝግቡ። Hello! Today on AutoTech with Abrish channel, we're learning about the electric car steering system. Now, Abrish continues teaching on this topic. ዛሬ ስለ ኤሌክትሪክ መኪና መሪ ስርዓት ነው የምናየው። ኤሌክትሪክ መኪና ላይ መሪ በጣም ወሳኝ ስራ ከሚሰሩት ኮምፖነንቶች አንዱ ነው። ምክንያቱም የመኪና አቅጣጫ ኮንትሮል የምናደርግበት ወደ ቀኝም ወደ ግራም የምንቆጣጠርበት መኪና በመሪ ስርዓት ነው። ስለዚህ ይሄ መሪ ስርዓት አሲስት የሚደረገው በኤሌክትሪክ ሞተር ነው ማለት ነው። ኤሌክትሪክ ሞተር ታግዞ ነው ኤሌክትሪክ መኪና ላይ በብዙዎቹ አሲስት የሚያደርጉ። ድሮቹ የሜካኒካል አሲስቲንግ በጣም ከባድ ነበረ። ከዛ በኋላ ሃይድሮሊክ አሲስት መጣ። ሃይድሮሊክ አሲስቱ ደግሞ ሳይድ ኢፌክት አለው። እሱ ምንድነው? አንደኛው ሃይድሮሊክ ፍሉዱ ሊክ ሊያደርግ ይችላል። ሲለንቱ ከተበላ ሊክ ያደርጋል። በዛን ጊዜ ሊክ በሚያደርግበት ጊዜ ላይ ወይም ደግሞ በሚያፈስበት ጊዜ ላይ ሃይድሮሊክ ፍሉዱ መሪ አሲስት ለማድረግ በጣም ይከብደዋል ማለት ነው። ስለዚህ ከዛ በኋላ ምን መጣ? ኤሌክትሪክ ሞተር አሲስት መጣ። በኤሌክትሪክ ሞተር ተጠቅሞ ድራይቨሩን አሲስት የሚያደርግ ይሄ በጣም ቫሉአብል ነው። እንደዚሁም ደግሞ አክቲቭ ስለሆነ ማለት ነው። ኤሌክትሪክ ኮምፒውተር አለው፣ ኢሲዩ አለው፣ ሴንሰሮች አሉት። እንደዚሁም ደግሞ ኮምፒውተር ስላለው በቀላሉ ሪስፖንሱም ቆንጆ ስለሆነ ብዙ መኪና ላይ ዘመናዊ መኪና ላይ የሚጠቀሙት አሁን ኤሌክትሪክ ሞተር አሲስት ናቸው ማለት ነው። የመጀመሪያው ስቲሪንግ ዊል ወይም ደግሞ መሪ የምንለው ነው። ይሄ ደግሞ ምንድነው? ዋናው ስራ የሹፌሩን ኢንፑት ሹፌሩ ወደ ቀኝም ይሁን ወደ ግራ ሲያዞር ያንን ወደሚያስፈልግበት የሚያዞረው ጂን ስቲሪንግ ዊል ተጠቅሞ ነው። ሌላኛው ቶርክ ሴንሰር ነው። ቶርክ ሴንሰር ስቲሪንግ ዊል እና እንደዚሁም ደግሞ ኢፒኤስ ሞተሩ መሃል ላይ ነው ያለው። ዋናው ስራ ምን ያክል ፎርስ ቶርክ ስቲሪንጉ ላይ አፕላይ እንደተደረገ ሴንስ ካረገ በኋላ ለኢፒኤስ ኮምፒውተር ወይም ደግሞ ኤሌክትሮኒክ ፓወር ስቲሪንግ ኢሲዩ ለኢሲዩ ይልካል ማለት ነው። ስለዚህ ኢሲዩ ምን ያክል ፎርስ አፕላይ እንደተደረገለት ያውቃል። ሁለተኛ ደግሞ አንግሉን ዳይሬክሽን ኦፍ ሮቴሽን ወደ ቀኝ ነው ወደ ግራ ነው የሚለውን ኢንፎርሜሽን ያገኘዋል ማለት ነው። ይሄኛው ኢፒኤስ ሞተር ነው፣ ኤሌክትሮኒክ ፓወር ስቲሪንግ ሞተር። ዋናው ስራ ሹፌሩ ትንሽዬ ፎርስ አፕላይ አድርጎ ስቲሪንጉ ላይ በቀላሉ ስቲሪንግ ዊሉን እንዲያንቀሳቅስ ወይም ደግሞ መሪን በቀላሉ እንዲያንቀሳቅስ ነው የሚያደርገው። ዲሲ ቮልቴጅ ነው የሚጠቀመው። በኮምፒውተር ነው ኮንትሮል የሚደረገው ማለት ነው። ሎኬሽኑ ኦን ኮሎመን ሊሆን ይችላል። አንዳንድ ሞተሮች ደግሞ ኦን ራክ ሊሆን ይችላል። አንዳንድ ሞተሮች ደግሞ ኦን ፒኒየን ጊር ላይ ሊሆን ይችላል ማለት ነው። ኤሌክትሮኒክ ፓወር ስቲሪንግ ኢሲዩ ወይም ደግሞ ኮምፒውተር በዋናነት ስራው ምንድነው? መጀመሪያ ኢንፎርሜሽን ከሴንሰሮች ኮሌክት ያደርግና ከሴንሰሮች ባገኘው ኢንፎርሜሽን ላይ ዲፔንድ ነው ሞተሩን ኢፒኤስ ሞተሩን ፓወር ይሰጣል በሹፌሩ እንዲያግዝ ማለት ነው። ራን አድርጎ ሹፌሩ እንዲያግዝ የሚያደርገው ይሄኛው ኢሲዩ ነው ማለት ነው። በሚፈልገው ቶርክ መጠን በሚፈልገው ፍጥነት መጠን ድራይቨሩ እንዲያግዝ ያደርገዋል ማለት ነው። ራክ እና ፒኒየን ጊር ሜካኒዝም ደግሞ ዋናው ስራ ሮታሪ ሞሽን ከመሪ የመጣው ሮታሪ ሞሽን ወደ ሊነር ሞሽን ወይም ደግሞ ወደ ጎንዮሽ ግፊት የሚቀይር ሲስተም ነው ማለት ነው። ይሄ ማለት ለምሳሌ ወደ ቀኝ መሪ ብታሶር ያ ሮታሪ ሞሽን ነው። ጎማ ደግሞ ገፋ የምናደርገው ወደ ሊነር ሞሽን ነው። ስለዚህ የመሪውን ሮታሪ ሞሽን ወደ ሊነር ሞሽን የሚቀየርልን ይሄኛው ራክን ፒኒየን ጊር ሜካኒዝም ነው ማለት ነው። ወርኪንግ ፕሪንሲፕሉ ለማየት ያክል መጀመሪያ ድራይቨሩ ስቲሪንግ ዊሉን በሚጠቀምበት ጊዜ ስቲር በሚያደርግበት ጊዜ ወይም በሚያዞርበት ጊዜ ላይ መጀመሪያ ሴንሰሩ ስቲሪንግ ዊል አንግል ሴንሰር እና ቶርክ ሴንሰሩ ሴንስ ያደርግና ያንን ሴንስ ያደረገውን ለኮምፒውተር ይሰጣል ማለት። ኮምፒውተሩ ደግሞ እሱ ላይ ዲፔንድ ነው። ሞተሩን ያዝና ሞተሩ ሮቴት በሚያደርግበት ጊዜ ላይ ሞተሩም አብሮ ሮቴት አድርጎ ድራይቨሩን ያግዘዋል ማለት ነው። ስለዚህ ሞተሩ ድራይቭ በሚያደርግበት ጊዜ ላይ ሄዶ ከራክን ፒኒየን ጋር ወደ ታች ሄዶ ድራይቭ ስለሚያደርግ በቀላሉ ድራይቨሩ ስቲሪንግ ዊሉን መንዳት ወይም ድራይቭ ማድረግ ይችላል ማለት ነው።
አንደኛ ጥቅሙ ሃይድሮሊክ ፍሉድ አይፈልግም ማለት ነው። ሁለተኛ ደግሞ አነስተኛ ፓወር ነው የሚፈልገው ሞተሩን ለማድረግ። እንደዚሁም ደግሞ በቀላሉ ከሲስተሙ ጋር ማገናኘት ይችላል። ይሄ ለተጀ ጥቅም ነው። እንደዚሁም ደግሞ ቀለል ያለ ክብደት አለው ማለት ነው። በቀላሉ ኢንስቶል ማድረግ ይችላል። ኤሌክትሪክ ፓወር ስቲሪንግ ሲስተም በአጠቃላይ በኤሌክትሪክ ሲስተም አሲስት ተደርጎ መሪ በቀላሉ እንዲሰራ ተደርጎ ያለው ነው። በተለይ ኤሌክትሪክ መኪና ላይ በተለይ ያለው ይሄኛው ታይፕ ነው ማለት ነው። ስለዚህ አንዳንድ ጊዜ ፎልት የሚመጣው ምናልባት ሴንሰር ኬብሎች ከተቋረጡ እንደዚሁም ደግሞ ኤሌክትሪክ ፕሮብሌም ካለ ነው እንጂ በቀላሉ ሊሰራ የሚችልና በቀላሉም ደግሞ ኦፕሬት መደረግ የሚችል ሜካኒዝም ነው። ስለዚህ በዚህ ሰዓት ላይ በጣም ተመራጭ ነው ማለት ነው።